እናቴ ያደረግከውን አቀባበል ሳይ እንዴት እንደተደሰትኩ ብታይ። በጣም አመሰግናለሁ። አንተ በጣም ለኔ ታስብልኛለህ። የኔ ፍቅር ለእናትሽ ያደረግኩት ነገር በሙሉ ለአንቺ ካለኝ ፍቅር የተነሳ ነው። ስለዚህ ምንም ነገር እንዳይጨንቅሽ፣ ምስጋና የሚያስፈልገው እሺ ዴቭ። እማዬ ተደስታ ሳያት እንዴት ደስ እንዳለኝ ብታይ። ሁሌም ለኔ ያለ ፍቅርና እንክብካቤ ልዩ ነው። በጣም ነው የማመሰግነው። አንቺ እኮ ለእኔ ህይወቴ ነሽ አደይ። ይኸውልሽ ለአንቺና ለእናትሽ እያደረግኩ ያለሁት ያው ማድረግ የሚገባኝ በታች ቢሆን ሁሉም ነገር ለእናንተ ይገባቸዋል። ከዚህ በኋላም እናትሽ የሚያስደስታቸውን ነገር በሙሉ አደርጋለሁ። እሺ ምን ተነካና? ገና ሌላውን ሰርፕራይዝ አለሽ እኮ እንዴ! ደግሞ ሌላ? ይሄ ሁሉ ዝግጅት አልበቃ ብሎ ነው? አይበቃም፣ ሌላም አለሽ። ነይ እንደው ምንድን ነው? እኔ ፍቅር ለአንቺ ሲሆን ሁሉም ነገር ይገባሻል። እሺ ነይ። አምሮብሽ ሰርክ ነገር እሺ ልጆች ይመጣችሁ ነው አጠገብ ዴቭ፣ ምን ላምጣልክ? የሚያስፈልግን ነገር ንገረኝና ሄጄ ላምጣልክ። አመሰግናለሁ ብርሃን፣ ሁሉም ነገር ተዘጋጅቷል። አሁን ግን የሚቀረኝ ትንሽ ነገር ነው። በጣም ያምራል። ቆይ ግን ምንም በማስመልከት ነው? ይኸው ዛሬ በማዘር ፊት ይቅርታ ጠይቅሻለሁ። እስካሁን ላደረግኩት ነገር በጣም ይቅርታ። ከዚህ በኋላ አልጠረጥርሽ፣ ሙሉ በሙሉ አምንሻለሁ። እሺ ያንንም ዶክተር በአጉል ከጠረጠርኩት ሄጄ ይቅርታ ጠይቀዋለሁ። አደይ ከዚህ በኋላ ሙሉ በሙሉ አምንሻለሁ። እሺ ከአንቺ የሚበልጥብኝ ምንም ነገር የለም። ዴቭ በጣም አመሰግናለሁ። ደግሞ እኔም በሚገባ አምናለሁ። ከዚህ በኋላ የሚመጡብንን ችግሮች ደግሞ ተጋግዘን እናልፋቸዋለን። ተባረኩልኝ ልጆች። እግዚአብሔር አምላክ እንደው ፍቅራችሁን ያጽናው። እንዲህ ተዋዳችሁ ስመለከት እንዴት ደስ እንደሚለኝ። እማማ ለእርሶም ትንሽ ስጦታ አለች። ወይ ዳዊት፣ አሁን እንደገና ደግሞ ለእኔ ስጦታ? እንዴት ነው እንደው ውለታህን የምከፍለው ልጄ? ከምኑ ጋር ነው የሚከፈል? ወይ ዳዊት፣ አንተ ጉደኛ ልጅ! እንዲህ አማረ ያበሻ ቀሚስ ታመጣልኛለህ? ጸጋ ልበስ ልጄ፣ ጸጋ ልበስ። እኔን እንደ እናት አክብረህ እንዲህ እንደተንከባከብከኝ መድኃኒዓለም እሱ ይጠብቅህ፣ በመንገድ ሁሉ አይለህ። ተባረክ። አሜን። ማማ እማዬ፣ በጣም የሚያምር ቀሚስ ነው። ዴቭ አመሰግናለሁ። እናቴ ላንቺ ደግሞ ይገባሻል። እሺ። አዎ እማዬ፣ የሚያምር ቀሚስ ነው። ዴቭም ደግሞ በጥሩ ሁኔታ ነው የመረጠልሽ። በቃ አሁን ቡናው እንጠጣለን።